እኔ እኮ በፊት እንዲህ አልነበርኩም፣ ጸባዬ እንዲህ አልነበረም ብላችሁ አታውቁም? እኔም ማለት ነው የሆነ ሰዓት ላይ እኔ አይደለሁም በቃ የኔን ማንነት ሌላ ሰው ወስደዋል እና የሆነ ሰዓት ላይ ለራሴ ነቃሁኝ። እኔ እኮ እንዲህ አልነበርኩኝም አልኩኝ። በቃ እኔ እኮ እንዲህ አልነበርኩኝም። ለምንድን ነው እንደዚህ የሆንኩት? ያቺ የድሮዋን መስቲን በህይወቷ ደስተኛ የሆነችዋን መስቲን ማን የወሰዳት? ማን ነው ደስታዋን የነጠቃት ብዬ ራሴን ጠየቅኩኝ። በጣም ብዙ ሰዎች ለካ በጣም ብዙ አንዳንዴ የሆነ የሚባል አባባል አለ። በጣም ብዙ ጓደኛ ሲኖራችሁ፣ በጣም ብዙ ፍሬንድ ሲኖራችሁ የሆነ ጭንቅላታችሁ ውስጥ ማለት ነው በጣም ብዙ ሀሳብ፣ በጣም ብዙ ጭንቀት፣ ከዛም ከዛም ምንም ለውጥ የለም። ግን የሰው ጋጋታ ሰብስባችሁ ህይወታችሁ ነው ብልሽ ልትሽሽት የሚለው እና እኔም የሆነ ጊዜ ከቁጥር የላቸውም ማለት ይቻላል። በቃ እዛም ሲሄድ ጓደኛ፣ እዚህም ሲሄድ ጓደኛ፣ እዛም ሲሄድ ጓደኛ ስታበዙ ምንም ትርጉም የለውም። ከዛን ደግሞ የራሴ የምትሉት ሰው የሆነ ሳለ ህይወታችሁ ውስጥ ይመጣል ምናምን፣ ከዛን እንዳለ እናንተን ይቆጣጠራሉ። እና ልንገራችሁ፣ እኔንም ተቆጣጠሩኝ። በቃ እኔ ነበር የድሮ መስቴት ሄደቻች እንደዚህ ምስቋ፣ ያች እንደዚህ ፈገግ የምትለዋ ብዬ ራሴን ጠየቅኩኝ። ደስታዬን ማን የወሰደው ብዬ ራሴን ጠየቅኩ። እኔ ማለት ነው የኔ ውድ፣ እኔ ራሴው መስትዬ፣ የኔ ፍቅር፣ እኔ ራሴ ደስታዬን ማን የወሰደው ብዬ ራሴ ስጠይቅ ደስታዬ የቀሙኝ የሆነ ሰዎች ነው። ለሰው ደስታ ስል አሸረግዳለሁ ምናምን የሆነ ቦታ። ከዛን ያንን ነገር በህይወት ዘመኔ ነው የምላችሁ እርግፍ አድርጌ ታውኩኝ። ግን እርግፍ አድርጌ ታውኩት። ደስታዬን የወሰዱብኝን ሰዎች እያንዳንዳቸውን ከህይወቴ ሳስወጣ፣ በቀላሉ አታስወጡም። የሆነ ተንኮል የሚያስብባችሁ የእናንተን ደስታ ወስዶ ስለራሱ ደስታ የሚያስብ ሰው ምናምን ታስወጣላችሁ። ግን በቀላሉ አይደለም። ወይ ደግሞ ለዛ ሰው ነግራችሁ አይደለም። በቃ እኔ ደስታዬን ስለወሰድክብኝ እኔ ልተውሽ ነው ምናምን ብላችሁ አይደለም። የሆነ ሰው የማይሆናችሁ ከሆነ ታውቃላችሁ። መጀመሪያ እራሳችሁ ላይ ስሩ። ከዛን እነዛ ሰዎች ደግሞ ህይወታችሁ ውስጥ ገብቶ ህይወታችሁን የሚበጠብጡ ሰዎች ደግሞ ይሄ እጃችሁ ራሱ ካንሰር የሆነ ነገር አለው ቢባል ዶክተር ይቆረጥ ከተባለ ወደዚህኛው እጅ እንዳይሸጋገር ትቆርጡታላችሁ። ስለዚህ ካንሰር የሆኑባችሁን ሰዎች ከህይወታችሁ ቀስ በቀስ ለነሱ ሳትነግሩ ቀስ በቀስ ዛሬ ስልክ ካወራችሁ ነገ አታውሩ፣ ነገ ስልክ ካወራችሁ ከነገ ወዲያ አታውሩ። እንደዛ እያላችሁ ካንሰር የሆነባችሁን ደስታችሁን የነጠቃችሁን ሰዎች ከህይወታችሁ አውጡ። ከዛን እኔ እንደዛ ነው ያደረኩት። ደስታዬን የወሰዱብኝን ያችን የድሮዋን መስቲን፣ ደስተኛ የሆነችዋን መስቲን ልመልሳት ቀስ በቀስ የማይሆኑኝን ሰዎች ከህይወቴ ጥርግ አድርጌ ነው ያወጣኋቸው ማለት ነው። ግን በአንዴ አይደለም። ስራ ያስፈልጓል። ትዕግስት ካላችሁ እዚች ምድር ላይ የማይሳካ የማታደርጉት የማያልፍ ነገር የለም። አያልፍም ብለን ያሰብናቸው ነገሮች ሁሉ ዛሬ ላይ እኔ አያልፉም ብዬ ያሰብኳቸው ነገሮች ዛሬ ላይ አልፎ ሳያቸው ዋው ነው የምለው። ስለዚህ ያልፋል። ደስታችሁን የሚነጥቁ ሰዎች ካሉ ይኸው በሩ ብላችሁ አባሩ። እዚች ምድር ላይ ሲጀመር 1000 ዓመት አንኖርም እንጂ በፍጹም። ሲጀመርም ዓለም 10 ሞልታ አታውቅም። ሁሌ ጎዶሎ ናት። ሁሌ 9 ዓለም 9 ናት። ዓለም 9 ናት ይባላል። እውነትም 10 ሞልታ ታውቃለች? ዓለም አታውቅም። ጎዶሎ ላይ ነን። ዓለም ጎዶሎ ላይ ናት። ስለዚህ ለዚች ለጎዶሎ ዓለም ለማን ብላችሁ መስዋዕትነት ትከፍላላችሁ? መጀመሪያ ለራሳችሁ፣
ከዛን ደግሞ ለሚከተለው ታደርጋላችሁ። ራሳችሁ ላይ ስሩ። ነገ ልትሞቱ ትችላላችሁ። ዓለም አስር ሆናለን አታውቅም። ስለዚህ 9 ናት። ሁሌ ጎዶሎ ናት። ራሳችን ላይ እንስራ። እወዳችኋለሁ። ሰብስክራይብ አርጉ።